እንደዚህ የሚያማምሩ የዩቲዩብ ተምኔሎችን ለመስራት የግዴታ በጣም ፕሮፌሽናል ግራፊክስ ዲዛይነር መሆን ይጠበቅብኛል ብላችሁ ታስባላችሁ? እንግዲህ እሱ ድሮ ነበር በጣም አሪፍ የዩቲዩብ ተምኔሎችን ለመስራት በጣም ፕሮፌሽናል ግራፊክስ ዲዛይነር መሆን የነበረባችሁ ድሮ ነው። አሁን ላይ በጣም የሚገራርሙ የኤአይ ቱሎች ስላሉ እነዚህ ነገሮች በጣም በቀላሉ ማንኛውም ሰው መስራት የሚችልበት ደረጃ ላይ ነው ያለው ማለት ነው። እነዚህን የሚያማምሩ የዩቲዩብ ተምኔሎች እንዴት በስልካችሁ ብቻ ሌላ ምንም ነገር ሳትጠቀሙ እንዴት መስራት እንደምትችሉ በዚህ ቪዲዮ አሳያችኋለሁ። በመጀመሪያ ኢንስፓይሬሽን ተምኔል ከጉግል ላይ እናወርዳለን። ይህን የሚስተር ቢስትን ተምኔል እናወርደው። ከዛ ዳውንሎድ ካደረግነው በኋላ በቀጥታ ወደ ቻት ጂፒቲ እንሄድና እንደዚህ አይነት ተምኔል ጀነሬት ማድረግበት ፕሮምፕት አዘጋጅልኝ ይላል። ፕሮምፕቱን ይሰጠኛል። ኮፒ አድርጌው በቀጥታ ከዛ ወደ ጀሚናይ ገባና ክሬት ኢሜጅ ይላል። ከዛም እንዲሰራላችሁ የምትፈልጉትን ኢንስፓይሬሽን ኢሜጅ መርጣችሁለት ፕሮምፕቱን ፔስት ታረጉና ጀነሬት ስትሉት እንደዚህ የሚያምር ጥሩ የሆነ ተምኔል ይሰጣችኋል። በምትፈልጉት መልኩ እየቀያየራችሁ መስራት ትችላላችሁ። ከወደዳችሁት ላይክ እና ፎሎ እንዳይረሳ። ቴንክ ዩ